በፋኒት የዓለምዋሴና ፋኒት መቅደስ ተስፋዬ እንስት እህቶቻችን ላይ ለተፈጸመው አጸያፊ አረመኔያዊ ተግባር የሚመጥን የአጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነ የበላይ ዘለቀ እዝ ያምናል። ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የተሰጠ መግለጫ አማራው ላይ ማንነት ተኮር ጥቃት ለማድረስና በሀገሩ ህልው ሆኖ እንዳይኖር በተሸንካሪ ስሁት ትርክት ተወልዶና አድጎ መንግስታዊ መዋቅር መፈናጠጥ የቻለው አረመኔው የአብይ አህመድ አገዛዝ ስፍር ቁጥር የበዛ እጅግ ዘግናኝ ጭፍጨፋ በአማራ ህዝብ ላይ እያደረሰ ቆይቷል። በአማራ ፋኖ ትግል የፈለገውን ያህል የህዝባችን ህልውና የማክሰም ግስጋሴ ግብ እንዳይመጣ እየተመከተ ያለበት የትግል ምዕራፍ ላይ ብንገኝም ትናንት በህፃና የሻ መሐመድ አትግደሩኝ ሁለተኛ አማራ አልሆንም ተማጽመው ሳይራሩ በጭካኔ የገደሏት ጨካኞች በቅርቡ መስከረም 30 2018 ዓ.ም በወገራ የበላይ እዝ 3ኛ ኮር ሰሜን አምባራስ ክፍለ ጦር አባል መቅደስ ተስፋዬን በመግደል ራሷን በመኪና የጎተተና እንዳትቀበር አስፋልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸመው የአብይ አህመድ የጦር ወንጀለኛ ስብስብ ጭካኔውን ገፍቶበታል። በስሁት ትርክት በቀል ተነሳስተው ህዝብ ጭፍጨፋ የተሰማሩ ደመነፍሶች ጥቅምት 2 2018 ዓ.ም ምዕራብ ጎጃም መንኩስ አካባቢ ከጥላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት በዓለምዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል። ፋኒት በዓለምን ከነ ህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን ሁለት ጡቶች በመቁረጥ አስፋልት ላይ ከመጣሩን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመክፈፍ ለአማራ ህዝብ ያለውን ጥላቻና ጭካኔ አሳይቷል። የተሳሳተ ትርክት እየተጋታ አድጎ የሀገሪቱን ባንክና ታንክ የተቆጣጠረው በፋኒት በዓለምዋሴ ላይ የፈጸመውን አስነዋሪ የጭካኔ ድርጊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በእጅጉ አስቆጥቶታል። ድርጊቱንም አምርሮ ያወግዘዋል። በፋኒት በዓለምዋሴና መሰል እንስት እህቶቻችን ላይ ለተፈጸመው አረመኔያዊ ግድያ የሚመጥን የአጸፋ ምላሽ መስጠት የሚቻለውም በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ የጥፋት እጆቹን መቁረጥ ሲቻል እንደሆነ የበላይ ዘለቀ እዝ ያምናል። በእንስት እህቶቻችን በዓለምዋሴና መቅደስ ተስፋዬ ላይ ብቻ ሳይሆን በመላው አማራ ወገናችን ላይ የደረሰ አረመኔያዊ ድርጊት ሆኖ በጥቁር መዝገብ ሰፍሯል። ይህን ፋሽስታዊ ቡድን ከመሰረቱ በመንቀል የአማራውንና የሀገራችንን ህልውና ማረጋገጥ ብቸኛ ፍቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በጥብቅ ይገነዘባል። ህልውናችን በተባበረ ክንዳችን። ጥቅምት 7 2018 ዓ.ም አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሰሜን አማራ ቀጠና ኢትዮጵያ ነው።